حبر أمتنا ابن عباس إلى عهد الإمام السابق بن جرير وقتادة ومجاهد وشيوخهم والقرطبي الفذ وابن كثير. وإن كنتم في ريب مما نزلنا على عبدنا فأتوا بسورة من مثله وادعوا شهداءكم من دون الله إن كنتم صادقين. فإن لم تفعلوا ولن تفعلوا فاتقوا النار التي وقودها الناس والحجارة أعدت للكافرين. وبشر الذين آمنوا وعملوا الصالحات أن لهم جنات تجري من تحتها الأنهار كلما رزقوا منها من ثمرة رزقا قالوا هذا الذي رزقنا من قبل وأتوا به متشابها ولهم فيها أزواج مطهرة وهم فيها خالدون. إن الله لا يستحيي أن يضرب مثلا ما بعوضة فما فوقها فأما الذين آمنوا فيعلمون أنه الحق من ربهم وأما الذين كفروا فيقولون ماذا أراد الله بهذا مثلا يضل به كثيرا ويهدي به كثيرا وما يضل به إلا الفاسقين. الذين ينقضون عهد الله من بعد ميثاقه ويقطعون ما أمر الله به أن يوصل ويفسدون في الأرض أولئك هم الخاسرون. كيف تكفرون بالله وكنتم أمواتا فأحياكم ثم يميتكم ثم يحييكم ثم إليه ترجعون. هو الذي خلق لكم ما في الأرض جميعا ثم استوى إلى السماء فسواهن 7 سماوات وهو بكل شيء عليم. الحمد لله رب العالمين والصلاة والسلام على نبيه الأمين وعلى آله وصحبه الغر الميامين. أما بعد، فيقول الله الملك الحق المبين في محكم الذكر المبين: أعوذ بالله من الشيطان الرجيم.
وإن كنتم في ريب مما نزلنا على عبدنا فأتوا بسورة من مثله وادعوا شهداءكم من دون الله إن كنتم صادقين. አሁንም በአላህ ፍቃድ ሱረቱል በቀራ ተፍሲር ላይ እንገኛለን። ሙቀዲማው ላይ ወይም መጥለዑ ላይ ማለት ነው። ትላንት ያው የአዩሃ ናስ ያለውን አይተናል። የአዩሃ ለዚነ አመኑ አላህ ወዳጆቹን የሚጣራበት ነው። የአዩሃ ለዚነ አመኑ ካለ አላህ ወዳጆቹን የሚያባብልበት ነው። የአዩሃ ለዚነ አመኑ የጠላቶቹ ደግሞ የአዩሃ ለዚነ ከፈሩ ጠቅላላ አድርጎ ደግሞ ሁለቱንም ሰብሳቢ በሆነው ደግሞ የአዩሃ ናሱ ሁለት ወይም ሶስት አይነት ጥሪ ያለ ማለት ነው። እና የአዩሃ ለዚነ አመኑ ማባባያው ለወዳጆቹ ነው። የአዩሃ ናስ ትላንትና አይተናል። እንግዲህ የዛሬው ደግሞ የቁርአንን ሙዕጂዛ ተአምርነት የሚያረጋግጥ ነው። የቁርአን ሙዕጂዛ አለ ሙዕጂዘቱል ኻሊዳ ባለፈው ሙቀዲማ አልአሳሲያ ላይ እንዳየነው ሙዕጂዛ እስከ መጨረሻው እስከ ቂያማ ቀን ሻኛው እንደተከመረ ግርማና ሞገሱ እንደተከበረ ያው ሁሉንም ጸጭረጭ አድርጎ የበላይ ሆኖ ማንም እሱን የሚመስል አላህ Subhanahu Wa Ta'ala እንደይፈጥር አሳስሮ አስቀምጦታል። በላጋውም ምጥቀቱ አላህም በቁድረው ኢና ነህኑ ነዘልና ዚክራ ወኢና ለሁ ለሐፊዙን ወኢን ኩንቱም እንደሆናችሁ አዩሃ ናስ ነው። እነዛ የአዩሃ ናስ የተባሉት እናንተ ሰዎች በተለይ ሙሽሪኮቹ ፊ ረይብን አረይቡ አሸኩ ወظኑ እነሁም ካኑ ፊ ሸክን ሙሪብ አወዛጋቢ ወኢን ኩንቱም ወኢዛ አላለም ወኢን ነው ያለው። ወኢን ኩንቱም እንደሆናችሁ ነው ያለው። እነሱ እኮ ሸክ አላቸው። ምክንያቱም ሸኩ መሽኩክ ፊህ ነው የራሳቸው ሸክ ያለ ቦታው ስለሆነ ወኢን ኩንቱም ነው ያለው። ለዛ ነው ፊ ረይብን በጥርጣሬው ባለፈው ደርሳችን ምንድነው ያለው? አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ። አሁን ደግሞ ፊ ረይብን هذا لا تعرض بينه وبين ما تقدم لأنه كما قلنا كما سبق أن قلنا لا ريب فيه عند المنصفين ፍትሃዊ ሆኖ ሰውይ በንጹህ ህሊና ላሰበው ሰው ጥርጣሬ የለበትም። ዛቱል ቁርአን ሲጀምር የጥርጣሬ ዝንብ አያርፍበትም። ሰውየው በሽተኛ ከሆነ ግን ገልብጦ የለበሰ ከሆነ የተደፋቃ ሚሞሪ ካለ ያ ሌላ ስለፍ ያ ነው ያንን ነው የምንነጋገረው እንጂ ቁርአን ዛቱል ቁርአኒ ላ يتعرض له أي ريب وشك شك አይደርስበትም ማለት ነው። ሚማ ነዘልና ካወረድነው ኪታብ من الكتاب الذي أنزلنا ነዘልና ካወረድነው ኪታብ على عبدنا በእኛ ባሪያ ላይ አለ على محمدን على أحمد على لمان لا تدعوني إلا بعبدها فإنه أشرف أسماء ያለ ሙሂብ እንኳን ራሱ ወዳጁ ማለት ነው። ዛህራ የምትባል ሰው ወልዶ ማለት ነው። ለምሳሌ ማለት ሽዕር መቼም ያው እንግዲህ አላህ في أشرف مقاماته إسراء ላይ ሄደው سبحان الذي أسرى بعبده أشرف مقاماته صلى الله عليه وسلم أن يقال عبد الله ورسوله عبد الله ሲሏቸው ነው ረሱል عليه الصلاة የሚወዱት ደስ ይላቸዋል ያላህ ባሪያ ማለት አይደለም። እንግዲህ ጉልው እንዳናረግ ነው። لا تطروني كما أطرت النصارى عيسى ابن مريم عيسى ابن مريምን ወደርን ብለው አላውቅ ባይሳሚን ለቀልቃን ነውና ምን አሏቸው? ኢላህ ነው አሏቸው። ተመልከት እንግዲህ هو ليس بإله هو نبي كسائر الأنبياء عليهم الصلاة والسلام። አንዳንድ ጉልው መድሁል ጃሂል ዘሙን ይላሉ ያገራችን ዑለማዎች። የጃሂል ውዳሴ ማቁሸሽ ነው አሉ። ያው ቅድም እንዳልነው ምሳሌ በአማርኛ ማለት ነው። አወደስኩ እያለ እንዲህ ነበሩ ለአንድ ዝም ብሎ የማይባል ነገር። ስለዚህ አለ አብዲና ያለው በጣም ትልቅ እንትን አብዲናቸው ሙከረም ናቸው። ረሱሉ ሚነላህ የትሉ ሱሑፈን ሙጠሃራ ፈአቱ እስኪያምጡ ቁርአን የተቀጠፈ ነው ካላችሁ ምን عند نفسه ፈብርኮት ነው ካላችሁ ይሄን ከጠረጠራችሁ ፈአቱ አዛ አምር አምጡ ጂኡ ቢሱረትን ቀሲራ ባጭር ምዕራፍ አምጡ። ሱራ ማለት መጀመሪያና መጨረሻ ያለው ወአቀሉሃ ሰላፈ አያት ሶስት አያት ያለው ዘርዝሩ ማንማ ወልዐስሪ እና አዕጠይና ኢዛ ጃስ ይሁን ሶስት አያት ያለው ሶስት ምዕራፍ ደህና። እንግዲህ አቀሉሃ ሰላፈ አያት እስቲ አጭር ምዕራፍ አምጡ። እንግዲህ አጭር እንግዲህ አረብኛ መላሳቸው እጥፍ ዝርግት የሚል በጣራ አነጋገር በበላጋ የተመጠቁ የታጨቁ ግጥም ስንት ባንድ ቀሲዳ ብቻ ወደ 100 200 በህፍዝ የሚቀሩ
የሚገርም እኮ ነገር ነው ይሄ። ሙዕጂዛ ትልቅ ሙዕጂዛ እኮ ነው። ቁርአን ካላህ ለመሆኑ ረሱል አለይሂ ሰላቱ ወሰላም ያላህ ትክክለኛ መልእክተኛ ለመሆኑ ትልቅ ይሄ ነው ማለት ነው። የቁርአኑም ከወደ አላህ መሆኑ በተዘዋዋሪ ደግሞ ቁርአኑን ያመጣው ነብይ ደግሞ እንደዚሁ ትክክለኛ መሆኑ ፈአቱ ቢሱረቲን ሚምትልህ ማለት ሲነዝምህ ባሰካከኩ ባቀማመጡ በበላጋው በፈሷሐው በምጥቀቱ ወድዑ ብቻችሁን ስለማይሆንላችሁ ጥሩ ናዱ ማለት ነው። ሹሃዳአኩም ሹረካአኩም አሊሃተኩም እንግዲህ የቂያማ ቀን መስካሪ ተሆነናል። ማን አቡዱሁም ኢላ ሊዩቀርቡና ኢለላሂ ዙልፋ ተሽሃዱ ለና هذه الالهات ተሽሃዱ ለና እንደላህ በጽድቅናችን የቂያማ ቀን ተመሰከር ብለው ስለሚያስቡ ሹሃዳ አላቸው። ወይም ቀራቢዎቻችሁን እነሱ ሲቀርቡ ነው የሚገዟቸው እንጂ ራቅ ያለ ሌላ አምላክ ይዘን ደግሞ ረቡ ሀዘል ዋዲ ይላል እኮ ጃሂልየው። ረቡ ሀዘል ዋዲ ያለ በየቦታው ነው አሊሃ የሚፈጥሩት። ስለዚህ ቀረብ ሲሉ ስለሚገዟቸው ዙሮ ሹሃዳአኩም አሊሃተኩም አለቲ ተዕቡዱንሃ ሚን ዱኒላህ እነሱንም ጥሩ ግብረ አበሮቻችሁን እንዲያገዟችሁ ሊቱዒነኩም ወይም ሊዩዒኑኩም እንዲያገዟችሁ ማለት ነው። ሚን ዱኒላህ ሚን ገይሪላህ ከአላህ ሌላ ያሉትን አማልክቶች ጥሩ ሊዩዒኑኩም እንዲያገዟችሁ ኢንኩንቱም ሷዲቂን እውነተኛ ከሆናችሁ ማለት ነው። እንግዲህ ይሄ ቁርአን በጣም አጣብቂኝ ውስጥ አስገባቸው ማለት ነው። ኢንኩንቱም ሷዲቂን እውነተኛ ከሆናችሁ በምትመጉቱት ነገር ማለት ነው። ይሄ ቁርአን ካላህ አልሆነም አይደለም እያላችሁ ከሙፍተራ ነው አለመሁ ፍላን አጀሚ እያሉ ማለት ነው። አጀሚዩ ወአረቢ ብሎ እንደመለሰላችሁ ማለት ነው። طيب እንግዲህ አላመጡ ወዲያ ቢሉት ወዲ ሙሰይሊማ ሞከረ ወልዓስር ላይ ኢብኑ ከሲር ይዘግቡታል። ያው አምር ኢብኑ አስ ጋር ያው ተጫዋወቱና አምር ኢብኑ አስ ባክሮባት እንደገፍትሮ ጣለው ዝም ብሎ በጣም ሳቀበት። የሳቀበት ጊዜ ዝም አለ። ሁዝአና ሁምዛ ሆነ መሳለቂያ ሆነ ማለት ነው። ፈኢለም ተፈዓሉ ፈኢለም ተእቱ ማለት ነው። ፈኢለም ተፈዓሉ ያለው ሰፋር ጎያየው ነው። ፈኢለም ተእቱ ፈአቱ አይደል ያለው ፈኢለም ተፈዓሉ ያላችሁትን ወደ ግራና ቀኝ ወደፊትም ወደ ኋላ ረግጣችሁ የፈለጋችሁን ትፈልግ ባትሰሩ አለ። ባታመጡ ነው ግን ባትሰሩ ብዙ ስራ ያስፈልጋና ቀለም ያስፈልጋን መዳ ያስፈልጋን በተሰቢያ ማቴሪያል ወለን ተፈዓሉ መቻውም ማሰሩት እስከማቃማቀን ሐለን ወማአለን አሁንም ይሄ እቺ ኃይለኛ እንትናት ወለን ተፈዓሉ ጅምለተ ሙዕተሪባ ይሄ ተይኢስ ነው ተቅኒት ነው። እስከመቻውም ማሰሩትምና የሰራ የለም እስካሁን ድረስ ሐታ ምዕራባውያኖች አሁን ማስተር አላቸው ፒኤችዲ ዲግሪ በአረብኛ አላቸው ይሁዶች አላቸው አረብኛ አልሞከሩትም። በማህበር አቋቁመን ዶላር አለ ከፍለው ሲቁርአን ወልዓስር መሰል አልሞከሩ ሊሞከሩ ይሳቅባቸዋል ይወድቃሉ። ይሄ ትልቅ ሙዕጂዛ ነው። ኢና ነሕኑ ነዘልና ዚክረ ወለን ተፈዓሉ ብሎ አስቀንጥሎ እስከ መጨረሻው ዲካውን ገያሁ ኢላ ማ ላ ኒሃየተ ለሁ እስከ መጨረሻው ደር መቼም ማሰሩና ፊል ሙስተቅበሊ አሁንም ወደፊትም በጣም ትልቅ ንግግር ነው። ፈተቁና አረለቲን ፈተቁና አረ ቢልኢማኒ በኢማንን በማመን በካሪያችሁት ነገር በማመን አላህን ፍሩ። ፈተቁ አላህ ቢጧዓቲሂ ወልኢማኒ ቢሃዘል ቁርአኒ ቢአነሁ ሚን ዒንዲላህ ይሄው ነው ፈተቁ ማለት። ፈተቁና አረ ቢልኢማኒ ቢላሂ ወቢአነል ቁርአን ሚን ዒንዲላህ እሳትን እኮ የሚፈራው አንድ ሰው እሳት እንደይገባ እሳት የሚያስገባን ነገር በመተው ጀነት የሚያስገባን ነገር በመስራት ነው። ይሄ ነው ፈተቁና አረ እሳትን ፍሩ አለቲ ያቺ ወቁዱሃ ናሱ ሁናከ ወቁድ ሁናከ ወቁድ ማለት ማገዶ ማለት ነው። ارتفعت اسعار الوقود ይላል ጋዜጠኛው ነዳጅ ጨምሯል ሲል ማለት የነዳጅ ዋጋ ጨምሯል እና አዋውነት ነው እየጨመረ ነው የሚቀንስ የለም። ወቁድ ማለት መቀጣጠል መስደሩ ወቁድ ይባላል ማለት ሰሑር ወዱእ እንደምንለው ማለት ነው። ፈርቁ አይከፋም። አናሱ ማለት መራዱ ኩፋር ማለት ነው። ወቁዱሃ አናሱ አይል ኩፋሩ ከሃዲያኖች ማገዶዋ የሆኑ እነኩም ማ ተዕቡዱነ ሚን ዱኒላሂ ሐሰቡ ጀሃነመ አንቱም ለሃ ዋሪዱን አምላኪም ተመላኪም እዛ ውስጥ እንጫጫና ብሮ እንደዛ ሆነ። ሱብሃንአላህ ምክንያቱም እዛ ውስጥ እንግዲህ አምላኩም እዛው የገባ ጊዜ መጣ አንተ አይደለህ እንደውስ ወቃለ ሸይጣኑ ለማቆድ የላምሩ ኢነላህ ወዐደኩም ወወዐድቱኩም ፈአኽለፍቱኩም መውዒዲ ጭቅጭቅና ንትርክ እዛ ይጀምራሉ እዛ ውስጥ። ኧረ ዝም በሉ እንግዲህ ሰበኩህ እንጂ ፖሊስ ይዤ አልመጣሁብህ አላስፈራራሁ በመሳሪያ ይላናጀሬ ደግሞ ወንበሩን ይዘህ የሳት ወንበር ማለት እዛ ይጣላሉ እንግዲህ። ወቁዱሃ الناس والحجاره ድንጋይ ሂጃራ ቀይዳ አይደለም ሲልቨር ሊሆን ይችላል ጎልድ ሊሆን ይችላል ብሎ እንጨት ሊሆን ይችላል። ዙሮ الحجاره ማለት التي كانت تعبد من دون الله
ቋቂቱ ሁላ እዛው አብሮ ይገባል ማለት አብዛኛ ሂጃራ ስለሚሆን ጠረብ አድርገው ቀለም ይቀቡታል። አይን ነገር ያደርጉለታል። ፈርጥ ነገር ያደርጉለታል። እዛው እንዲህ ብሎ እንግዲህ ሁበልም ላትም እዛም እንግዲህ ሂጃራ እንግዲህ እንጂ ውድ ስለሆነ ሌላው ድንጋይ ስለሚያጥ ሂጃራው ደግሞ እዛው ኢሃና ነው። እዛ ውስጥ እነሱ ሂጃራ አቅል የለውም ግዑዝ ነው ወንጀል የለውም። ግን እዛ ገብቶ ሲያወጥ ያልሆነ ነገር ነው ለካ እንዲሆን ውድ እንኳን እሱ ሊጠቅመን የራሱ ጀሃነም እንዲህ ብሎ እዛ ቁጭት እንዲጨምርና ኢሃና ነው ይላል። والحجارة ماتهم أعدت يتزجاجت استئساتها النار مؤنثة ولذا قال أعدت للكافرين الجنة للمؤمنين والنار للكافرين سلازي مؤمن جهنم قبطو متايت اللبت لمن أعدت للكافرين كسوا أقر مقبات اللبت مان زلة بانو تلك بلا كسوا بيت قبال لندات يرحس بيت الله ترك عقت بيت القاوي بيت الزانو مقبات اللب እንደው ዘልህ ሰው ቤት ትልቅ ማለት ፖሊስ ጣቢያ ሄዶ ሰሩኝ ይባላል አይባል ማቅለኛ ሰው መቼም ሰሩኝ አይልም ሄዶ ጀሃነም ሙእሚን መግባት ማለት ያላገሩ ገባ ማለት ነው። አቅጣጫ ሳተ ማለት ሲጀመር ሰው ሀገር ለምን ይገባን ብለዋል አቡነ ሻህ ጋምሳ ረህመቱላሂ ዐለይሂ። ሙእሚን ጀሃነም የሰው ሀገር ነው፣ ናር የሰው ሀገር ነው። ምን ሊያረግ ገባ? ምን ሊያረግ ቆረቆረ? ምን ሊያረግ ጫረ? ለአሳጥሩ ለምን ሰረሰረ ብለዋል። እውነት ነው። ወይደተል ካፊር ለልሙእሚን ብለዋል እንዴ አላለም። ስለዚህ ከሰው ሀገር እንዳንገባ እዛችሁ ለኛ ከተባለችው ሀገር እንድንሰራ አሁኑ መስራት መዘጋጀት ያስፈልጋል። ምን አለ ቀጣይ አዲሱል ቁርአን እንግዲህ አንድ ቃይዳ አለው። ጢባቅም ይባላል። ጢባቅ ማለት ተዷድ ማለት ነው። ሌሊት ያወሳል፣ ነሃር ያወሳል፣ ጀነት ያወሳል፣ እሳት ያወሳል፣ ወዕድ ያወሳል፣ ያስፈራራል፣ ያበስራል። በአንድ ቦታ ሄድም ዝም ብሎ ጢባቅ ማለት ዳብል ማለት ነው። ተቃራኒ ነገሮችን ወደ አማዶች ትይዩ ነገሮችን ያመጣል ማለት ነው። ተዟድና ጢባቅና ቁርአን አሁን ጢባቅ አመጣ ደግሞ ወዕደተል ካፊሪን አለ። እዛ ደግሞ ወዲያ በጣም በወዒዱ በጨረርታ በመበረቁ ስትፈራ ደግሞ በስርዓት የሚያደርግ ደግሞ መጣ ማለት ነው። ወበሽሪ الذين آمنوا እንደ ካፊሮች ብቻ ነው እንደምታወራው እሳት የሚገባው የለም እንደ በስርዓት አለ እነሆ እንኳችሁ ይያላል ማለት ነው። ወበሽሪ الذين آمنوا እነዚያ ያመኑትን ሰዎች አብስራቸው አልቢሻረቱ አልኸበሩ ሳሩ ኸበር ዝም ብሎ ጠቅላላ ይሆናል። ነበእ ደግሞ በጣም ኮርኳሪ ሲሆን አሐሙል አንባኢ ይባላል በጋዜጠኛ አሐሙል አንባ አነበኡ አመ የተሰአሉነ አን ነበኢል ዐዚም አነበእ የሆነ ነገር ከበድ ያለ ብሬኪንግ ኒውስ እንደሚባለው ኸበሩን አጅብ የሆነ ነገር በጣም ብዙ ነገር ሰብሰብ ያደረገ ነበእ ይባላል። ኸበር የበለቅለቅ ያደረገ ሁሉንም የሚያስደሳ ማያስደሳ። ይሄኛው ግን ቢሻራ ማለት ሚነል በሸራ የተያዘ ነው። አንተ እኮ አሁን ሩቅ አገር ሄደህ ወንድ ልጅ ተወለደ ሲሉ ብለህ ቺት ያበራ ወይም ደግሞ እንግዲህ ቆብ ደረሰ ሊሆን ይችላል በነጋዴው ዓለም እንደዛ ማለት ነው። ወይም ደግሞ አንደኛ አልፈሃን በተማሪው ዓለም ሁሉም እንግዲህ ያለው አይደል ያ ወበሽር الذين آمنوا ቢሻራውን ሰውየው ፊት ይነበባል ይላል። ፊት ይነበባል ለአንባቢ ሰው ኸጣለሁ ሞና ነው ዛሬ ጋራት ደግሞ አንዳለ ጊዜ እንደው ገና ጆሮህ ድረስ እያቅሳክ መጣ ዛሬ ፈካ ብለሻል ዛሬ ሆነ ነገር በቃ ይሄው ይነበባል ማለት ይሄ ነው። አንባቢ እንሁን ነው። እነሱን አብስራቸው ፈካ ዘና አርጋቸው በሽሩ ወላ ተአስሩ ይላል። الذين آمنوا እነዚያ ያመኑትን ሰዎች الإيمان لابد وأيتبعه عمل صالح أيوه وصل القول بالعمل لازم والعصر إن الإنسان لفي خسر إلا الذين آمنوا وعملوا الصالحات الإيمان يحتاج إلى السقي بالعمل الصالح እንደ አትክልት ነው ኢማን። አትክልት ተክለህ ዝም ካልከው ይደርቃል። ኢማንም እንደዚሁ አመለን ሷሊህ መስኖ መጥቶ ሲያጠጣው ነው እንጂ የሚፋፋው አልበለዚያ ይደርቃል። ወአሚሉ ሷሊሃት መልካም ስራን የሰሩን ሰዎች አብስራቸው አየው ቢልፍሩዲ ወነዋፊል ፈርድም ቢሆን ነዋፊልም ቢሆን አሚሉ ሷሊሃት ቀውለን ወፊዕለን አላህ የወደደው ነገር ኩሉ ማዕሩፊን ሰደቃ እነዚህን ወአሚሉ ሷሊሃት እነህ መልካም ስራ እንግዲህ በጣም ቀላል ሱብሃንአላህ አመሉን ሳሊህ ነው። አልহামዱሊላህ አመሉን ሳሊህ ነው። ወአን ተልቃ አኻከ ቢሽድን ጠሊቅ ሰደቃ ነው። እያንዳንዱ ነገር አመሉን ሳሊህ ብዙ ነው ማለት ነው። ቢአነ ለሁም አብሰራቸው ጀናት ይሄ ጀናት ገነቶች የተዘለፈለፉ የተቆለፈለፉ ወሐዳኢቀ ጉልባ ወፋኪሐተን ወአባ መተዓለቁም እንግዲህ ያንን እንግዲህ እንትን ሱብሃነሁ ወተዓላ እንትን ቁልፍልፍ ያሉ ናቸው። ወጀናትን አልፋፋ እንዳለው እነሱም ቁልፍልፍ ያሉ ናቸው ማለት ነው። እኩሉሃ ዳኢሙን ወዚሉሃ ለዚህ ማለት ነው።
ጀናትን ተጅሪ የምትፈስ ሆነ ሚን ተሕቲ ቁሱሪሃ ወአሽጃሪሃ ነው መቼም ጋር ሚን ተሕቲ ቁሱሪሃ ከህንፃዎቹ በታይ ህንፃ ታችን ውሃ አለው በጣም ደስ ይላል። እዛ ሰውየው እንስ ያገኛ ቁጭ ብሎ ይመለከታል። ወደ ውሃ ማየት በጣም ፈካ ዘና ያደርጋል ማለት ነው። በተለይ ፏፏቴው በተለይ የጀነት የሆነ ጊዜ ደግሞ እጥፍ ድርብ ይሆናል። ማላ ወላ ፈላ ተዕለሙ ነፍሱን ማ ኡኽፊየ ለሁም ሚን ቁረቲ አዕዩን የአይን ማረፊያ የተባለ እዛው አለ ማለት ነው። ጀዐለና አላሁ ሚን አህሊል ጀና ሚን ተሕቲ ቁሱሪሃ ከዛፎቿና ከህንፃዎቿ በታይ አልአንሃሩል አርበዓ መሰሉል ጀነቲ ለቲ ወዒደል ሙተቁነ ፊሃ አንሃሩን እንዳለው 4 ወንዞች አሉ ይሻሻሉ። ዛፉም ደግሞ ለተቀመጠውም ፍሬው ቁጭ ላለውም ለቆመውም ኩለማ ሩዚቁ በተመገቡ ቁጥር ሚንሃ ከገነት ሚን ሰመረትን ከፍሬ ሪዝቀን ሲሳይ ሲሆን ቃሉ ይላሉ ሃዘ ለዚ ሩዚቅና ሚን ቀብሉ። እንግዲህ ጀነት ላይ ስም በቀር የዱንያ የለም። ለይሰ ፊል ጀነቲ ኢላ አልአሳሚ ሚነ ሲማሪ ወልመእኩላት ኢላ አልአሳሚ ፈቀጥ። ስም አለ ቱፋህ አለ፣ ግን ይሄ በልተህ ወድ የሚነፋው አሜባ ያለው አይደል። ሁሉም አለ ማለት ነው። መናፊዕ የተባለ ሁሉም አለ ማለት ነው። هذا اللي قلت ቅድም የተመገብነው አይደል እንደ ይላሉ። ለምን ሲያዩት የተመሳሰለ ነው። ወኡቱ ቢሂ ዋው የለውም እዚህ ላይ ወኡቱ ነው የምትሉት። አንዳንድ ሰዎች ተሰጡ ይላሉ። አንዳንድ ሙፈሲሮች ተሰጡ አይደለም ወኡቱ ቢሂ ማለት መጣላቸው ማለት ነው። ተመጡ በሱ ተመጣላቸው ማለት ነው። ከዳማ መጣ ነው ዞሮ ዞሮ ሙገየር አማርኛ ላይ ማጣፊያው ስለሚያጥር ወኡቱ ቢሂ ማለት ከዳሞቹ አመጡላቸው ወልዳኑ ሙኸለዶቹ ይዘው ያመጣሉ እንጂ ቁጡ ከሆነ በማዕና ኡዕጡ ይሆናል ወዝነው ወማዕና ወኡቱ ቢሂ ጂአ ቢሂ በሱ ተመጣ። ይሄ ጧዓሙ አህለ ሪዝቁ አህለ ጀና ሙተሻቢሃን ፊል ለውኒ ወልመንዘሪ ወራኢሃ ተመሳሳይ ነው። ስታየው ሽታው መልኩ ቅርጹ ቅድም የበላው ነው። ቀመስ ስታረቀው ሌላ ነው። ኧረ በለው መታለ ደህና አርከ መምታት ነው እንግዲህ ወድ መንፋት የለም ምን የለም በላበት ሽንት የለም ሰገራ የለም አፍታ የለ ተፈታ የለ ሽንት ቤት የለም። እንደው ሽንት ቤት አያስፈልግም እዛ ሀገር የለም። አገራማ እዚህ ነው እንጂ አስቀድማ ሽንት ቤት አልሰራህ እዛ ሀገር ቤት ስትሰራ ያው እዲያ ማየት ነው ማለት ነው። ከባድ እኮ ነው። ሱብሃንአላህ ጧዓሙ ዱንያ يحتاج ተበሩስ አማ ጧዓሙ አህሊ الجنة فلا يحتاجون فيه الى ተበሩስ። ይሄ ነው እንግዲህ ልዩነቱ ይሄ ነው። ሙተሻቢህ ማለት ፊል ለውኒ ወልመንዘሪ ወራኢሃ ጨምሩበት እና ጧዓሙሳ ኧረ በለው ጧዓሙማ አጃኢብ ነው። ሙኽተሊፈን ጧዕሙሁ በጣም ይለያል ማለት ነው። እና የሚለየው ይሄ ነው ማለት ነው። ሙተሻቢሃን ፊ ሸክሊሃ ወእስሚሃ ያን ነው እንግዲህ የቀመሱት ጊዜና በጣም ለየት ይላል ማለት ነው። ሙኽተሊፈቱን ፊ ጧዕሚሃ ስትቀምሳት የተለያየች ናት ነው። ሌላው እንግዲህ በልተህ ጠጥተህ ምን ያስፈልጋል ደግሞ አውገረድ በጎን ውሃጣጭ አጠመና ነው። አጠመና የሚባለው ቁጭ ብሎ ደግሞ በጎን ዱንያም ያስፈልጋል እንኳን አኺራና ዱንያ ያልተሟላ ነው። ብዙ አሁን የለውም። ይሄ ላጤ ነው። ላጤም ብዙ ነው። ለምን ይኸው ተካሊፉ ወጣ ወረዱ ያው ዳቦው ስለሚያስቸግር ገና አይዳ እየቆጠረ አሁን ወንዱ ሁላ ቁጭ ብላ ነው። አላህ ይወፍቀው እንጂ አኺራ ላይ ደግሞ ምንድነው የተሟላ ነው የተስካካ ነው። ወለሁም በሏ ከበላ ከጠጣ ሰውየው ሪዝቅ ካለ ደግሞ ያው እንግዲህ ያው በናቱ ሐዋ ያስፈልጋሉ ማለት ነው። ወኡቱ ወለሁም ፊሃ ለነሱ እኮ በሷ ውስጥ በጀነት ውስጥ አዝዋጁን ሙጠሃራ የተጽዳዱ የተጠራሩ አምራዎቻቸው አሉ። ሚስቶቻቸው አውገረዶቻቸው አሉ። የተከበሩ ክቡራት ይሆኑ ሑሩን መቅሱራቱን እንዴት ታውቋት የለ ብለው አንሸንትና ፊል ኸያም ድንኳን ውስጥ አሉ። መቅሱራቱል አዕዩኒ አን ገይሪ አዝዋጅህን አይኖቻቸው ሌላ ማያዩ መቅሱራት ምንም ነገር ቀናት የሌለ አዝዋጅ ሙጠሃራ አማዛ አን ደነስል ሒስይ ወልመዕነውይ ውጫዊ ከሆነ ቆሻሻ ሀይድ የለም። አሁን እኮ ሀይድ እኮ ይዳይ ቆጥራን ሰው ሁላ መቼ ነው እያለ የለም አን ደነስል ሒስይ በወል የለም ጋኢድ የለም ሐዲስ የለም ወዘተረ ዙሮ ቆሻሻ የሚባል ነገር የለም። ለስሙን ባንጠራውም ማለት ነው። ወልሒስይ ወልመዕነውይ ማለት እሳ ውሸት የለም ሐሜት የለም ማሳበቅ የለም ማጣላት የለም። ላ የስምዑነ ፊሃ ለግወን ኢላ ቂለን ሰላመን ሰላማ አይደለም እንዴ ነው እንጂ ይሄ ነው ሙጠሃራ ማለት ይሄ ነው። ወሁም ፊሃ ኻሊዱን አዳሙ አዝዋጆቹ የዱንያ ነው የሑረል ዒን ብቻ ነው። ሚነል ሑሪል ዒኒ ወገይሪሃ አሉ እንጂ እነዚህም ተውበው
በአላህ ቁጥር እንደገና ተጀድደው ይሄዳሉ እንጂ እነዚህም አሉ እንጂ። አዎ ይሆናል እንደዛም። ወሁም ፊሃ ደግሞ ኒዕማ ማለት ነው። ኒዕማ ሺህ ዓመት ብትቀመጥ እዛ ማዶ ቀብር ካለ ከብዳን በጣም ኒዕማው ጎደሎ ነው። ያ ሰላም ላጢበ ሊልዓይሽ ማ ዳመት ሙነወሰተን ለዛቱሁ ቢዲካሪ ልመውት ወልሐረሚ ይላል ሻዒሩ። ላጢበ ሊልዓይሽ ለህይወት ጥፍጥና የለውም። ማዳመት ሙነወሰተን የደፈረሰ ሆኖ እስከቀጠለ ድረስ ለዛቱሁ ጥፍጥናው ቢዲካሪ ልመውት ወልሐረሚ ሞት ወደፊት ጉንፋን ሲያምህ ትላለህ። አንዱ ሞት ስታይ እከሌ ሞተ ሲሉ ድንገት ቃስም ሰማሪ ነው። እርጅናና ሞት እያለ ምንም ነገር የህይወት ጣዕም የለውም። የህይወት ጣዕም ብቻ አለ። ምንድን አላ ቢዚክሪላህ። በቃ በዚህ ነው እንግዲህ የኢማን የህይወት የዱንያ ህይወት ማጣጣሚያው ወጡ ትልቅ መባያው ደህና ሆነ ቀሪ ለዓይነምን ኢማን ሙሉ ኢማን። ሰውየው ሙሉ ኢማን ካለ ሞት አይፈራም። ተዘጋጅቶ ቃውና ሳስሮ ስለሆነ ማለት የሚያምታታውና ይሄ አጥር የሚሰብረው ነው እንጂ ማለት ሁሉድ ላዚም እዛ ጋር ላዚም ነው። ለዛ እኮ ነው በልተጣጣህ እንደው እዚህ አሁን ዱንያ ላይ በጣም ሰው ሞትን ይፈራል። ሰው አልተዘጋጀምና ነው። ሷሃቦችማ ምንም ነገር ጀነት እየሸተተኝ ነው ብሎ ተምሩን ጥሎ አይደለም እንደ የገባው ወደ እሁድ ዘመቻ። ቀጣይ እንሂድ። ኢነላህ ላ የስተሕይ። ይህ እንግዲህ የሁዶች ዙባብን ቁርአኑ ወይ የስሉብሁም ዙባቡ ሸይአን ላ የስተንቂዙሁ ሚንሁ። ዙባብን እንደ ምሳሌ አላህ ተጠቅሟል። ሸረሪትንም እንደዚሁ ዝንብ ማለት ነው። ዙባብ ማለት ሸረሪትንም እንደዚሁ እሷንም እንደዚሁ እንደ ምሳሌ ተጠቅሟል ቁርአኑ። የሁዶቹ ምንድነው ይሄ ነገር አላህ የመጠቀ ከላም ነው እየተባለ የተከበረው የአላህ ቃል ነው እየተባለ ሸረሪት ምናምን ኢንሴክት ጋር አካላት ጋር ምንድነው ይሄ? ምን ህፃናት ጨቅላ እፍ ቢሏቸው የሚሄዱ ምናምን ብለው እንደ ጣታቸውን ቀስረው ቁርአንን ለማበየጥ ሞክረው ነበር። ወይም ደግሞ የቀድሞ መሰሉል ማእዩ ወልመሰሉ ናሪ ባለፈው ያንንም እንደዚሁ በዚያም ይሆናል ብለዋል ዑለማዎች። ያው ግማሹ በዚህ ገሚሱ በዚያ ገሚሱ በዚህ ያ ምሳሌ ሲመጣ መሰሉሁም ከመሰል ለዚ አው ከሰይቢን ሁለቱም ምሳሌ ነው ይችላል። ምሳሌ ምን ያደርግለታል አላህ ብለው ነቀፌታ ሲሰነዝሩ ምሳሌ ኢነላህ አላህ እኮ በመሰረቱ ኢነላህ ላ የስተሕይ አያፍርም። አንዳንድ ዑለማዎች ላ የትርኩ ይላሉ። ላ የስተሕይ ግን አልሐያ ኢነላህ ሐይዩን ያለ ሐዲስ ስላለ እንደሚገባ አድርገን እናልፋለን። ሲፈቱ የአላህ ሲፈት ስለሆነ ጣጣ የለም ችግር የለውም። ይሄ እንደ ከሌ ስትል ነው እንጂ ችግሩ ላ የስተሕይ አያፍርም። አን የድሪበ መተለን ምን አን የድሪበ መተለን ምሳሌ ከማስቀመጥ ምን አን ዩሪደ ምን አን የጅዐለ መተለን ማ መሰለን ማን አየ መሰልን ማንም ምሳሌ በጠቃቀንም ቢሆን በዝሆንም ቢሆን በአህያውም ቢሆን ቢያስቀምጥ አላህ ሐያት አድርጎ ኢነላህ ላ የስተሕይ ሚነል ሐቅ ሐቅን ከማብራት ወደ በኋላ አይልም። አላህ ረብል ዓለሚን ሁሉም የሱ ነው። ሁሉም በጥበቡ የታጨቀ ነው። ስራው ሁሉ በጥበብ የተሞላ ነው እና ያልገባው ጥበቡ ያልገባው መቃወም ሳይሆን አላህ ሱብሓነሁ ወተዓላ አፍዓሉሁ ኩሉሃ ሙሽተሚለቱን ዐለል ሒከም ናፊዓ። ይሄ ነው በዑድወተን ትንኝም ብትሆን ፈማ ፈውቀሃ ከሷም በላይ ቢሆን በማነስም ቢሆን ከሷ በላይ የሆነው በመተለቅም ቢሆን ከሷ በላይ የሆነው ፈማ ፈውቀሃ ፈማ ተሕተሃ ፊ ሲገሪ ፈማ ፈውቀሃ ፊል ኪበሪም ይሆናል። ፊ ሲገሪ ወል ኪበሪ ያለው ይቻላል። ሁለቱንም ይዘዋል። አላህ ሱብሓነሁ ወተዓላ ቢፈልግ በዝሆን ይመስላል ችግር አለ። ቢፈልግ ደግሞ በጉንዳል መመሰል ይችላል። ምን ችግር አለ? ዋናው ምሳሌ የተደረገበትን ነገር ደርሶ ፈልፍሎ መድረስና መጠቀም ነው እንጂ በዚህ ለመመሰለ በዚህ ለመመሰለ መሰለህ ጋር ነው መጣላት መከራከር ያለበት። አንድ ደራሲ አሁን ደራሲ ለደራሲ ችን አስተካከላት ይችላል። ረብል ዓለሚን ጋር ግን እና የኢማን ጉርለት ነው። በሉጋ ማለት ምንድነው? መስኪቶ ይባላል በተማሪ ቋንቋ። ማላሪያ የሚባለውን የምታመጣ ናት። ሴቲቱ ናት። ደምህን ትመጠምጣለች። ከዛ ደግሞ እሷን ባክቴሪያ ትረጅብሃለች። ወንዱ ደግሞ እንትን ይመጠምጣል። አበባ ነው የሚመጠምጠው። እሷ ሴቲቱ ናት እንዲህ የምትለን ማለት ነው። ማላሪያ የሚለውን ታመጣለች። በዑዳ ትባላለች። አንዳንድ ዑለማዎች በቅ ይላሉ። በቅ ቱሃን ነው። በቅ ቱሃን ነው። ሽኻሩል በቅ ይላል። ግን ይሄ ከሉጋ አያሄድም ነው የምለውን። ከማ ፈውቀሃ ከዛም በታይ ከዛም በላይ በማነስም በመተለቅም አላህ አይተውም። ማ ያለችው ኢብሃምያ ናት። ከነኪራ ገብታ በጣም ነኪራነትን ታስፈዋለች። መተለማ አዙሩከ የውመማ ትላለህ። አንድ ቀን እዘይርሃለሁ ከለ ግን አሚስ ጁማ አላልክ። ተንኪር ነው። በጣም ሰፋ አድርገህ ሰውየው አንድ ተዘጋጅቶ ይጠብቃል ማለት ዝም ብሎ ፈአመ ለዚነ አመኑ። ይሄን ምሳሌ አላህ ሲያመጣ በጠቃቅን ነገሮች ሲመስል በትልቅም ሲመስል ሰው በሁለት ይከፈላል። እንደ ቁርአኑ ሂዳያ እንደተከፈሉት
አንዳንዱ የአላህ ምሳሌ በሕክማ የተሞላ ነው ብሎ ይቀበላል፣ ሙእሚን ናቸው። ካፊሮቹ ደግሞ ለምን ይላሉ ማለት ነው። እናያቸው። ፈአመ ለዚነ አመኑ እነዚያ ያመኑ ሰዎችማ ፈየዕለሙን ያውቃሉ አነሁ ይሄ መሰል አልሐቁ ሚን ረቢሂም ከጌታቸው የሆነ እውነታ ነው ብለው አረጋግጠው አደላድለው ይሄ ነው የሚያዋጣውም ይሄ ነው። ምሳሌ ሲመጣ መጠቀም አለብህ። ምሳሌ ለኛ በጣም ጠቃሚ ነው ማለት ምሳሌ ይገባሃል። አንተ ገበሬውን በገበሬ ትመስልለታለህ፣ ነጋዴውን በነጋዴ ትመስልለታለህ፣ ተማሪውን በተማሪ በደንብ አድርጎ ትግባባላችሁ፣ ወደ ሐቁ ሊጎተት ይችላል ማለት እና አምሳሉል ቁርአን ራሱ ድርሰት ላይ ተዘጋ የብቻ አድርጎ የቁርአን ምሳሌን በድርሰት የዋሉ ዑለማዎች አሉ። አነሁ الحق وأما الذين كفروا እነዚያ የካዱ ሰዎች ይሁዳና ነሳራን ይመስል فيقولون ይላሉ ماذا أراد الله بهذا مثلا ماذا أراد الله አላህ የሻው ምንድነው بهذا በዚህ ምንድነው የሻው አይ ሸይን አራደው ምንድነው የሻው በዚህ ተቃቀን ነገር በሰለን ከምሳሌ አንግል ስናየው ማለት ተሚዝ ነው መተለ ከምሳሌ ስናየው ماذا أراد الله بهذا المثل ማለት ነው ባጭሩ በዚህ ምሳሌ አላህ መንሽቶ ነው ይሄ ተቃቀን ነገር ምንድነው ከፍ ያለ ነገር ወደዚህ ይመጣ እንደ ይላሉ ማለት يضل به በመሰረቱ አላህ ያሳስታን ያዋርዳን ማለት ከፊረን ብዙዎችን በዚህ ምሳሌ አላምን ሲሉ መቼም ያላመነ ሰው አይድን በዚህ ምሳሌ ብዙዎቹን ያሳስታን ማለት ያጠማ ወይህዲ به በዚህ ምሳሌ ይመራን ወደ ቀናው መንገድ ኢላ ሲራጡል ሙስተቂም ኢላ ኢማን به ከፊራ ብዙን ያመኑ ብዙ አረጋውሳ ያንንም ብዙ ከሙእሚንና ከነን ሙእሚን ማን ይበልጣል ዱንያ ላይ ሙሽሪክ ይበዛል ካፊር ይበዛል ወማ አክተሩ الناس ولو حرصت بمؤمنين እያለ ነበር አሁን ከፊር አደረገውሳ አቻላቻ አደረገው 50 አደረገው ቢባል እነ ኢብራሂም ካነ ኡመተ ሐቅን የያዘ ሰው አንድም ቢሆን አህመድ ኢብኑ ሐንበል ኡመቱን አሻፊዒዩ ኡመቱን አንተም على السنة والجماعة ቀጥ ካልክ ግጭም ካልክ አንተ ተሰማ ኡመተ الحق معك احذر طرق الضلالة وإن كثر سالكها واحذر واسلك طرق الهداية وإن قل سالكها فضل ابن عياد رحمه الله ይሄ ጥንደትን መንገድ የነጎደ ቢበዛም እንዳትከተል አደረሃን በብዛት አይደለም በጥራትም የሐቁ መንገድ ደግሞ ትንሽ አንድ ሰብ ቢሆን በዛው አቡት ከዛው ማጓዝም ችግር የለውም እና ትክክለኛ ብዛት አላቸው ማዕናቸው ምንዛሪያቸው ስለሚበዛ ከቲር አደረጋቸው ማለት ነው ግልጽ ነው እንጂ ብዛት ያኛው ይበልጣል በዚህ ነው የምናመዛዝነው ይላሉ ዑለማዎች وما يدل به በሷ ያሳስተም አያጠምም إلا الفاسقين አየው إلا الفاسقين الخارجين عن طاعة الله አላህን ከመታዘዝ ይወጡትን እንጂ ያመነማ በሷ ያመነማ ان والذين اهتدوا زادهم هدى የተመሩ ሰዎች አላህ መመራትን ይጨምራቸዋል የጠመመ ደግሞ وما يدل به إلا الفاسق الخارج ፈሰቀትል ፈአረቱ خرجت ፈሰቀ ህጉ خرجን ያመለክታል እና የወጣ ሰው ነው የወጣ ሰው መቼም ተቀባው ሸይጣን ይቀበለዋል ኢብሊስ ሸያጣን ለኢንሶል ጂን ይቀበለዋል ከዛ በኋላ እንግዲህ ምን አለ እንግዲህ እንደ ኳስ ይተበተባን ማለት ነው ኢላል ፋሲቂና ባህሪያቸውን ነው የፋሲቆችን ባህሪ ነው الذين እነዛ የሆኑ ينقضون የሚያፈርሱ የሚንዱ አህደ الله ያላህን ኪዳን መቼ ተያዘው ኪዳን ከአደም ዝርያ አላህ Subhanahu Wa Ta'ala እንደዚህ አለሱ ቢረብኩም ማለት ቃሉ በላ እውነት ጌታችን ነን አሉ ያም ይያዛ ሌላው ደግሞ ቁርአን አውርዶ ወህይ አውርዶ ነብይ ልኮ እንድናምን ያራሱ አህዱላህ ነው አይው الذين ينقضوا عهد الله ማለት ያነ ነው عهد الله ነዝር ራሱ አህዱላህ ነው በራስህ ከፈተና ያለፍኩ እንደሆነ መተረካ አሰግዳለሁ አልክ በራስህ ያገባህ መሙላት አለበው يوفون بالنذر ነዝሩ ጧዓ ማለት ነው ነዝሩ ጧዓ ይሄ ራሱ አህዱላህ ነው ሶላት ልንሰግድ አህድ ይገብተናል ልናምን አህድ ይገብተናል እዚህ መሬት ስንመጣ وما خلقت الجن والانس الا ليعبدون ኢባዳ ራሱ አህድ ነው ያን የሚያፈርሱ ማለት አለ መስገድ አህድ ማፈርስ ነው የጎረቤት ሐቅ አለ መጠበቅ አህድ ማፈርስ ነው የአባትና እናት ሐቅን አለ መሙላት አህድ ማፈርስ ነው ወዘ አህዱላህ بينه وبين الخالق وبينه وبين الخلق አህዱላህ ይባላል ይሁን እርስ በርሳችን ያለው ለዕለት ተዕለት የምንገናኘው ሐቅ አለ አላህ ጋር ያለ ሁሉም የሁሉ አህዱላህ ይባላል ያ አዩሃ الذين آمنوا أوفوا بالعقود ሙሉ ብሎናል አላህ Subhanahu Wa Ta'ala እሺ من بعد ميثاقه ማለት ከጠበቀ በኋላ ከታሰረ በኋላ ጠብቆ በሐዲስ በቁርአን
ጠንክሮ ከወረደ በኋላ ማለት ነው። አልሚታቁ አልአህዱል ሙአከዱ ሚታቅ ማለት ጀምዑ መዋሲቅ ሚታቀን ቀሊዛ ከባድ የሆነ ማለት አጠበቀ በኋላ ማለት ጠበቀ በኋላ ማለት ይሄ ነው ማለት الذين ينقضون عهد الله الذي أخذه عليهم بعبادته ብቻውን ለመገዛት ረሱል ለመከተል ይሄ ነው እንግዲህ ያን ነው እንግዲህ ምን بعد ሚታቂ ማለት ከጠነከረ በኋላ ሩሱሎችን በመላክ ኪታብን በማውረድ ይሄ ነው እንግዲህ ምን بعد ሚታቂ ማለት ያ ምን አለ ቀጣዩ ወይقطعون አለ ሌላው ባህሪያቸው ደግሞ የፋሲቅ መገለጫ ወይقطعون የሚበጥሱ የሚቆርጡ ማ አመረ الله به አዩሰለ ሊቀጥል ያዘዘውን ነገር ያንን በጥሰው የሚጥሉ የሚቆርጡ ማለት በመጀመሪያ ደረጃ ዝምድናን ይመስል ዝምድና መቁረጥ በጣም ረህማን ካለው ስሜ ረሂም ካለው ሰጥቻታለሁ ረሂም ማለት ዝምድና ማለት ሸቀቅቱል ሐስመን ምን ስም ረህማን ካለው ረሂም ያለው እኔ ነኝ የሰጠኋት ረሂም ብዬ من وصلك وصلته ومن قطعك قطعته فهل عسيتم إن توليتم أن تفسدوا في الأرض وتقطعوا أرحامكم በጣም ከባድ ነው ዝምድና መቁረጥ የቀጠልህም መቀጠል ውለታ መመለስ ነው ወረታ ነው የቆረጠውን መቀጠሉ ደግሞ ሰውነት ነው ሙእሚንነት ነው እዚህ ላይ ነው የቤሰራው እዚህ ላይ ነው طيب ويقطعون ما أمر الله به أن يوصل ሊቀጥል የታዘዘ ሁሉ خير ስራ በቃ ይሄ ሁሉ ብዙ ሰፋ ይላል አውዱ ይላል ويقطعون ما أمر الله به أن يوصل ያለው በጣም ከባድ ነው ይላል ويقطعون ما أمر الله به أن يوصل ዝምድናን ይመስል ማለት ነው እንግዲህ ዝምድናን ይመስል አባትና እናት ሐቅን ይመስል ተውሂድን ይመስል ላኢላሃ ኢላላህ አሁን ስራ ካላገኘ ويقطعون ما أمر الله به أن يوصل إلا الذين آمنوا ብሎ ዝም አለ አምኛለሁ አለ የኢማን መገለጫ አመለን ሷሊህ የለውም هذا قطع ما أمر الله به أن يوصل وصل القول بالعمل الصالح وصل العهد بالوفاء ጠብቀኝ እዚህ አለ ዝም ካለ ፍትህ በዛው ከጠፋ ይቅርታ እንኳን ሳይደውል هذا قطع ما أمر الله به أن يوصل ሊቀጥል የተገባው ነገር ከበጠሰው እሱ ማንም ይሁን ማን ስራው ተብሎ ካልሰራው ይሄ ቃል ደግሞ ተግባር ያስፈልገውም ብሎ ካልሰራው هذا قطع ما أمر الله به ተረዳዳን እሺ መርሐባ አን يوصل ሊቀጥል ወይፍሲዱን ሌላው ባህሪያቸው ደግሞ ይሄን ብቻ አይደለም ተነባባሪ ነው በጣም ድርብርብ ነው ወይፍሲዱን የሚያበላሽ የሚያጠፉ ፊል አርዲ በመሬት ውስጥ የሚያጠፉ ፊል አርዲ ጥፋቱ ለመሬት የሚደርሰዋን አይደለም እርስ በርሳችን ፊል አርዲ ያለኮ የሚገርመው ነው ፊማ በይነውም አላለ ፊል አርዲ መሬት እኮ ድርቅ የሚከሰትበት በበኒ አደም ስራ የሚገረጣው እንስሳ የሚያልቀው እኮ በእኛ ስራ ነው አይደለም ይሄ ሁሉ اللهم لا تهلكنا بما فعله السفهاء منا انسى النبي سليمان استركع ሲወጡ ጉንዳሊቱ አይደለም እንጂ በበኒ አደም በሰራ ወንጀል እኛና ታጥፈን ያለች ለእንስሳው ይደርሰዋል ለዛፉ ይደርሰዋል ለመሬቱ ለዛ ለበሃይሙ ይደርሰዋል ማለት ነው ዞሮ ፊል አርዲ በመሬት ውስጥ ማለት ነው መቼም ሰማይ ሄደው እንትን አይሉ ኡላኢከ እንደዚህ ያሉት አለ መውሱፉነ بهذه الصفات በዚህ በእነዚህ ባህሪያቶች የተዘረዘሩ ሰዎች هم الخاسرون ከሳሪዎች ማለት እነሱና እነሱ ብቻ ናቸው الخاسرون خسروا الدنيا والآخرة ዱንያና አኺራን የከሰሩ ዱንያን ኢማን አጡ አኺራ ደግሞ ጀሃነም ገቡ የዱንያ ኪሳራ አኺራ ኪሳራ ይጋበዛን ማለት ነው አየው قل إن الخاسرين الذين خسروا أنفسهم وأهليهم يوم القيامة ألا ذلك هو الخسران المبين እንደ ያለ ቁርአኑ ያበራራን ማለት ነው ሱብሃንአላህ በጣም የሚገርም ነገር ነው ማለት ነው خسروا هم الخاسرون ከሳሪዎች ናቸው እንግዲህ ቀጣዩ ምን ይሆናል የአላህን ቁድራ ሊያመጣ ነው እንግዲህ ካፊሮችን አይተና ባለፈውም አላህ Subhanahu Wa Ta'ala الذي جعل لكم الأرض فراشا والسماء بناء አሁንም ደግሞ ወደዛው መጥቶ በካፊሮች እንዴት ተከፈራላችሁ እያለ እንትን ነው እንግዲህ ማለት ዞሮ ይሄ ነው كيف تكفرون بالله እናንተ ሙሽሪኮች እናንተ ካፊሮች በአላህ እንዴት ነው የምትክዱት ትክዳላችሁን በአላህ እንደማለት ነው አተክፈሩና እንደማለት هذا استفهام ومعناه التعجب والتوبيخ لهم كيف تعجبكم ብዙ አይነት አፍዕል به ما افعل سبحان الله من تعجبا ابو هريره ጁኑብን ሸሸ ፈትለክ ብሎ ሄደ ምን ነው ቢሉት ታጥቦ መጣ ጁኑብ ነበርኩ ሰውን በጀናባ እንዳልገናኝ ብዬ አይሳ ተብሯት ሰሃበቱ ረሱላህ ሰለላሁ ዐለይሂ ወሰለም አይ ሙእሚን እኮ ጧሃራ ነው ሙእሚን ይነጀሳ እንዳይነጀስ ማለት ሱብሃንአላህ አሉ ሱብሃንአላህ አሉ
ተዓጅ ከይፈም ለተዓጅብ ይላል። ከይፈ ተክፍሩነ እንዴት ነው የምትክዱት? እንደው ምንም እንድትክዱ ምንም የሚያነሳሳና የሚጋብዝ ነገር ኑሮ ነው? ተዓጅብ እስትግራም ቢላሂ በአላህ በሚመለከው ብቻውን በሚመለከው ወኩንቱም አምዋተን ማዕዱሚና ገይረ መውጁዲና ፊ አስላቢል አባኢ ወይም ደግሞ ማዕዱም ፊ ሐይዚል አደም አለመኖር ያልነበራችሁ ሁናችሁ እንደገና ፈአህያኩም አሟት ማለት ማዕዱም ነው። ያልነበራችሁ ነበራችሁ ድሮ። ማንም ይሄ ሁሉ ሰው አሁን የለም ነበር። ማን አመጣው? እና የቻይና ፋብሪካ መጣው እንዴ ታዲያ? ማን አመጣው? ፈአህያኩም አውጀደኩም አስገኛችሁ። አየው ወኩንቱም አምዋተን ማለት አሟት ማለት እንግዲህ ማዕዱሚን ብላችሁ ያዙት፣ ያልነበራችሁ በሉት። ወይም ደግሞ ከእናትህ ውስጥ ጀኒን ወይም ሽል ሆኖ ቁጭ ብሏል፣ አሟት ነው። ሮስ እስካልተነፋበት ድረስ መይት ነው እኮ ማ የተሐረክ ብሎ መይት ነው። ሮስ ሲነፋ ፈአህያኩም ያም ይቻላል። ሲነፋ እኮ አህያሁ እዛ በኋላ ደግሞ እንግዲህ ደህና ሆኖ የሚወጣለን። ዞሮ ዞሮ ግን ዋናው ኩንቱም አምዋተን ማለት አለመኖር መይት ነው። ይሄ ነው ጥሩ ቀላሉ። አምዋተን ማዕዱሚን ያልነበራችሁ ነበራችሁ። ፈአህያኩም ወዲያውኑ ብድግ አድርጎ ወደ መኖር ዓለም አቀላቀላችሁ ማለት ነው። ያው ፕሮሰሱ ይቀጥላል ማለት ነው። በዛው ሱረቱል ሙእሚኑን ቀድ አፈለሐ ላይ ወለቀድ ኸለቀ እንዳብራራው ማለት ነው። እንግዲህ የኖረውን ኑሮ እዚህ ዱንያ ዓለም ሲመጣ አንድ ሰው ኮንትራት ነው። 60 ዓመት ያለው አለ፣ 30 ዓመት አለ፣ አንድ ወር አለ፣ በጨቅላው ወዲያው ሸፋ ሆኗን የሚል አለ፣ ዘመን 90 የሚኖር አለ፣ 120 የሚኖር አለ። ሀዛ ፈድሉላህ ወማ يعمر من معمر ولا ينقص من عمره الا في كتاب وما تغيض الارحام وما تدري من الله ይዞታል መዝግቡ በመለከል መውት ሰሌዳ ውስጥ እንደዚህ አድርጎ ነው በየቀኑ ቼክ ያደርጋል። እሱ ሰራው ይሆነውና ስለዚህ ኮንትራት ነው። ኮንትራት መሆኑን ሰው መርሳት የለበትም። ኮንትራት ነው፣ ያልቃል። ሲያልቅ ተነስ መገላገል የለ። اذا جاء اجلهم لا يستأخرون ساعه ولا يستقدمون. طيب እሺ ፈአህያኩም ህይወት በዚያው ቀጠለ አልቀጠለም? ثم ለምን አመጣ? አዩ እንግዲህ የራስም ማለት አይቀርም። ትንሽ ገመዱ 10 ዓመትም 20 ዓመትም እንግዲህ ثم ቅድም ወደ ህይወት ሲያመጣ ወዲያው ነው ያገባል። እንትን ሲሉ ወዲያው ነው ይጀምራል። ቦታውን ያዙ ናቸው። ፋውን ታቂቡን ይዟል። ثمም ተራሁን ቦታቸው ላይ ነው ሰክኮ ያስቀምጣቸው። ثم يحييكم ከዛ ህይወት ይሰጣችኋል። ህይወት ከሰጠ በኋላ ثم يميتكم فأحياكم ثم يميتكم ከዛ ይገርላችኋል ማለት ነው። ሞት የሚባል አለ። አሷበትኩም ሙሲበቱል መውት ያለ ሙሲባ ነው አለ ቁርአን። ሙሲበቱል መውት ነው ያለው ቁርአን። ሙሲባ ማለት አደጋ ማለት ራሱ ሞት ጠቢዒ ይሆንም ተራ ሞትም ቢሆን ሙሲባ ነው። ምክንያቱም ወደማታውቁ ሀገር ነው እንግዲህ ማለት ሚነል ቁሱሪ ኢለል ቁቡሪ 40 ፎቅ የነበረውን አውጥቶ ከዛ ለማየት የሚያስፈራ ይሄ ዘበኛ ወዛደሩ ሁላ ቢያዩ ሬስ መድረገነት ነው እንደሚለው እዛ አውጥቶ እዛኛው ደግሞ ሱብሃንአላህ። ኑሮ ማለት የዛሄድ ኑሮ እኮ ነው። ጥሩ የዛሄድ ኑሮ ምን የለም ለጨዋ ሰው ቢናዘዝ አሉ ኢማሙ ሻፊዒ። ለጨዋ ሰው ስጡልኝ ቢል ለዛሄዶች ነበር የምሰጠው ወስያ ላይ ያሉ። ይሄን ቤቴን ለዛሄዶች ስጡልኝ ብሎ ተናዘዘ። ለጨዋ ወስኝ ለአቀል الناس ለሰዎች እጅግ ጨዋ ለሆኑት ስጡልኝ ብሎ አንድ ሰው ተናዘዘ። ቃልቻ ሁላ ተጣጣ። እኔ ያሉ ሻፊዒ ለዛሄዶች ነው የምሰጠው አሉ። መስጊድ ሆኖ ኢዕቲካፍ አድርገው ትንሽ ስራ እየሰሩ ያችን እየበሉ ሄድ የሚሉ ማጭ እያሉ የሚነዱ ዛሄዶች እየለመኑ ሳይሆን እየሰሩ ለነሱ ነበር የምሰጠው አሉ። እውነት ነው። የዱንያን ባህሪ ጠንቅቀው አወቁ ማለት ነው። እንደው እንትን የማይሉ ኢንቨስት የሚያደርግም አብሽሩ ደህና እኮ ነው። ሐቁን አወጣ እንዳንደነግጥ። ኢንቨስትም እያደረክ ደግሞ በዚህም ከሰጣ ያን ደግሞ እንግዲህ ያው ዑስማንይም አለ እና አብዱራህማን ኢብኑ ዐውፍም አለ እና ሱለይማንም አለ ቢጠና መርዙን እየነቀለ ማለት ነው። አይላ ማን አንፈቀ ሀከዛ ወሀከዛ ያ ከሆነ አገር አማን ማለት ነው። እሺ ثم يميتكم ከዛ ይወስዳችኋል። ثم يحييكم ከዛ ደግሞ በመቃብርም የተወሰነ አድርጎ ጥያቄ አለ። አዛቡል ቀብር ነዒሙል ቀብር አለ። ከዛ በኋላ ደግሞ ወዲያውናው ህይወት ይቀስቀስ አለ። ደግሞ ይሄኛውን የቀብሩን ህይወት ወደ ዱንያ አድርጎት ነው ይላል። ወደ በርዘኹም መጨመር ይቻላል። ثم إليه ترجعون ከዛ አሞት ከሞተው ከመቃብር ውስጥ ከቆዩ በኋላ ثم إذا أنتم በሽእንትና ሱረቱ አበሰ ላይ እኮ ثم إذا شاء አንሸራ ثم እዚህ ላይ ተገባለ። በርዘኽ ረጅም ነው። ያው ይቆያን ዞሮ ረጅምነቱ በተለይ በአደም ሰዓት የሞቱት በጣም ረጅም ነው።
ቂያማ ሊደርስ ደግሞ የሞተው ደግሞ በጣም ይቀርባል ማለት ነው። እንዲያሟሟትህ ነው ማለት ነው። እንዳገባቡ ነው። ثم إليه ترجعون ከዳው ወደዙ ወደ አላህ ብቻ ወኢለይሂ ኢለይሂን ያስቀደመው አንደኛ ሊሩኡሲ ለሙራዓቲ ፈዋሲል አያት በኑን ስለሆነ፣ ሁለተኛው ደግሞ ኢለይሂ ላ ኢላ ገይሪ ወደ አላህ ነው የምትመለሱት አለ። ለምን للحساب والجزاء مالك يوم الدين ገባለህ ወደዛው ማለት ነው። አንድ ይሄ ነው እንግዲህ አላህ እንግዲህ ይሄን የመሰለ ጌታ እንዴት እሱን ትታችሁ አዩ ዘንቢ አዕظም አላቸው ሰሐቢዩ ረዲየላሁ ዐንሁ። አንተ ጀዐለ ሊላሂ ኒደን ወሁወ ኸለቀከ ንድ ማለት ምንድን ነው? ፊት ማለት ነው። ብቻውን ፈጥሮ ሌላ በጎን ወተፍ የምታደርግ በጣም ትልቅ ወንጀል ማለት ነው ነብያችን ሰለላሁ ዐለይሂ ወሰለም። እና ብቻውን ፈጥሮ ብቻውን ረዝቆ ብቻውን አሳድጎ ረብ ሆኖ ሌላ መመለክ በጣም በጣም አያስቀናም። አላህ ገዩር ነው። አላህ ገዩር ነው። ሽርክ አይወድም። በሽርክ ይቀጣል። ምህረት የሌለው ማለት ነው። እሺ هو الذي አሁንም ቀጠለ አላህ هو الذي አላህ ማለት ያ ነው خلق لكم ما في الارض መሬት ውስጥ ያለ ለእናንተ አድርጎ የፈጠረ። ተራራው የኛ ነው፣ ወንዙ የኛ ነው። ሙሽተረክም አንድ ብቻ ጥሩ ወንዙ የኔ ነው ብሎ ማለት የለበትም። የጀማዓን ውሃው የኛ ነው፣ አትክልቱ የኛ ነው። ሁለመናው ነገር ይህ አስሉ ሐላል ነው። ሐራምና ነጃሳ መጤ ነው። ገብታችኋል? መጤ ነው። ሐራምና ነጃሳ መጤ ነው። هو الذي خلق لكم من اجل ለእናንተ ብሎ ነው። هو الذي خلق جعل لكم الارض ذلولا فامشوا في من حتى መሬቱ የኛ ነው። አሁን መሬት ላይ ያለው ያለው ነዳጁም የኛ ነው። ጌታና ተመርህ ማውጣት ነው። ዝም ብሎ የኛ ነው እያልክ ብትደለቅ ፋይዳ የለው። መደለቁን ፋይዳ አለው። ኢንቨስት ማድረግ ነው። ታታሪ መሆን አልአርዶ ወማ ፊሃ ነው ሙራዱ። መሬቱም የኛ ነው። جعل لكم الارض ብሎና አይላ ቦታ መሬቱም የኛ ነው። መሬት ላይ ሁሉ የሰፈረ የኛ ነው። ቢጣና ሐቅህን እየጠበቅ የሰው ሐቅ እንዳይነካ የእናንተ ነው ብሏን ብለህ የሰው ዲብ ገፋ ሌላ አጀንዳ ነው። ይሄ ሙዕተዲን ወኢነሁ ላ ይሕቡል ሙዕተዲን ያለው ይተቀበል ማለት ጀሚዓን ሁሉም ስብስብ ብሎ የእናንተ ነው። አስሉ ጧሃራ ነው። አስሉ ሙባህ ነው። ልጓም የሚወጣው ኋላ ነው ማለት እኔ እናንተ አብረን እናለማለን ዲካን ዋዛ በኋላ ልጓም መጣ ማለት እንጂ ይሄ ማዳውን ልም ያለው ሜዳ እዚህ እንደው ህሪፍ ብታርስ የሚከለክል የለም ማለት ደሞ ያው ደሞ ከልካይ ደሞ ያንተው ቪዲዮ ደሞ ይከለክልሃን እንጂ ፈቃድ ያውጣ ብሎ አላህ ሲኸልቀው ጧሃራ ነው ነው ማለት አላህ ሲኸልቀው ሙባህ ነው ነው ማለት ሲኸልቀው ነው ማለት ኋላ እንግዲህ ገደብ ሊኖረው ይችላል። ኋላ አገደባችሁ ቆሙ ነው ኋላ እና ጧሃራ ነው። መሬት አይበላም ማለት ነው። ዑለማዎች አፈር አይበላም ሐራም ነው። ሐዲስም መውጣን የሚከለክል ሐመሬት ላይ ያለ ነው እንጂ መሬት ያው እርዝቅ እንዳልሆነ አይበላም ነው ዋናው ነገር። አፈር የሚበላል አይደለም በረካ አይበላም ማለት መሬት ላይ ያለው በቃዩ ምናምን ነው እንጂ አፈር አይነካም ማለት ነው። እስቲምባጥ ወስደው እንመላቸው ثم استوى ከዛም አሰበ ኢላ ጋር ሆነ استوى ኢላ ከሆነ ቀሰደ ኢለ ሰማይ ወደ ሰማይ فسواهن جعلهن فقضاهن سبع سماوات አደረጋቸው ሰባት ሰማይ ومن الارض مثلهن መሬትም ሰባት መሆኗን من سبع أراضين የሚል ሐዲስ አለ። ስንዝር መሬት የቀማ እስከዛ ድረስ ተሸክሞ ይወርዳን እንደ ቃሩን ይዞ ይወርዳን ወይም ደግሞ የቀማ ቀን እዚህ ያደርግለታል ይላል። የሰረቀው እዚህ ሰባት መሬት በሐዲስ አለ። ሱረቱ ሹራ ላይ ነው። ومن الارض مثلهن የሚለው የት ነው? ومن ሱረቱ ጠላቅ ላይ ومن الارض ከመሬት ሰባት አለ ይላል። ከቁርአን አንድ ቦታ አለ ይላል። ያንን ለእናንተ ፈሰዋሁና አስተካከላቸው፣ ፈጠራቸው፣ አደረጋቸው ሰባት ሰማይ وهو الله بكل شيء عليم በሁሉም ነገር ላይ አላህ አዋቂ ነው። ይሄን ሰባት ሰማይ የፈጠረ ሰባት መሬትን የፈጠረ ከሞቱ በኋላ መነሳት እንዴት ይገደዋን? كيف تكفرون بالله كيف تكفرون بالله كيف تنكرون البعث بعد الموت لخلق السماوات والارض اكبر من خلق الناس وهو اهون عليه ከሞቱ በኋላ መመለስ ነው የሚከብደው። መጀመሪያ መፍጠር አንድ ፋብሪካ መኪና ያመርታል። ከዛ በኋላ ስፔር ፓርት መቀየር ይሳነዋል። መጀመሪያ መፍጠሩ አይደለም የሚከብደውን። ስለዚህ ረብል ዓለሚን መመለስ እንዴት ይሳነዋል? መጀመሪያ ማንፈጥሮ እንደማለት ነው። እንቀጥል هذا وإلى درس آخر ونكف أيدينا مبتهلين ومتضرعين إلى الله عز وجل. الحمد لله والصلاة والسلام على رسول الله. اللهم إنا نسألك علما نافعا ورزقا طيبا وعملا متقبلا. اللهم اغفر ذنوبنا واستر عيوبنا واشرح صدورنا ويسر أمورنا واغفر لنا خطيئاتنا يوم الدين. اللهم اغفر لنا ذنوبنا ما قدمنا منها وما أخرنا يا رب العالمين. وإلى درس آخر ويرحم الله عبدا قال آمين.